ሰላም እንደምንሰነበታችሁ። ዛሬም ጀርመንኛ አባባል የሚለውን እንቀጥላለን። ያው እስከ ዛሬ የተወሰኑ አባባሎችን አይተናል። ዛሬ ደግሞ እርግጠኝነታችሁን አስረግጣችሁ ለመናገር የምትጠቀሙበትን አባባል ነው የምንነጋገረው ማለት ነው። ፊልሙን ስታዩ በተለያየ መልኩም ትሰሙት ይሆናል። እሱም ምንድን ነው? ዞዚሸር ቪዳስ አሜን ኢንተርኪርሽ የሚለው ነው ማለት ነው። አንድ ሰው ቤተክርስቲያን ገብቶ አዲስ ሰዓት ተኩል አገልግሎት ተሳትፎ መቼም አሜን የሚለውን ቃል ሳልሰማ ወጣሁ ማለት አይችልም። እና ስታትሲሸር ሲባል ዞዚሸር ቪዳስ አሜን ኢንተርኪርሽ ካላችሁ በቃ ቤተክርስቲያን ገብቶ ሰው አሜን የሚለውን ቃል ሳይሰማ እንደማይወጣ ሁሉ ልክ እንደዛ ይሄኛውንም ነገር እርግጥ ነው ብላችሁ እያስረገጣችሁ ነው ማለት ነው። ቀጥታ አባባሉን መጽፍላችኋለሁ። እንግዲህ ይሄኛው ሶስተኛ ብዬ ሊያዘው እና ከአሁን በኋላ አባባሎችን 4፣ 5፣ 6 እያልኩ ቁጥር እየሰጠኋቸው እመጣለሁ ማለት ነው። እና በዚህ መልኩ እንቀጥላለን። ይሄ ሁኔታ የሚመቻችሁ ከሆነ ጻፉልኝ፣ እንዲህ አባባሎችን በመሀል አፕዴት እንድንደራረግ ማለት ነው። የ1 ደቂቃ ቪዲዮ ነው፣ ብዙ እንማማርበታለን። መልካም ጊዜ